እንዴት ናችሁ ተከታታዮች? ዛሬ ደግሞ ማሳያችሁ እንዴት የፍራፍሬ አይነቶችን ልምምድ ህፃናቶች መለማመድ ይችላሉ፣ ይህን ዌብሳይት መጠቀም ሲጀምሩ ማለት ነው። እና መጀመሪያ ምንድነው ሞር ኦፕሽንስ ውስጥ እንገባና የፍራፍሬ አይነቶችን ስም ልምምድ የሚለውን እንመርጣለን። ከዛ በኋላ እሱን ከመረጥን በኋላ ሞር ኦፕሽንስ የፍራፍሬ አይነቶች ከዛ እዚህ ጋር የምታያቸው የተለያዩ የፍራፍሬ አይነቶችን አስቀምጠናል። ባናና አለ፣ ኦራንጅ፣ አቮካዶ፣ ማንጎ፣ ግሬፕስ፣ ስትሮበሪ፣ ፓይናፕል፣ ማንደሪን፣ ፓፓየ፣ ፖም እና ሌመን እነኝን የመሳሰሉ እና ወተርሜለን እነኝን ልጆች እንዴት ሊለማመዱ ይችላሉ በሚለው አስተሳሰብ ውስጥ አንድ ነገር ምንድነው ፈረንጆች ምን ይላሉ? ፕራክቲስ ሜክስ ፐርፌክት ይላሉ። ፕራክቲስ ሜክስ ፐርፌክት ማለት ምንድነው? ፕራክቲስ ባረግን ቁጥር አንድን ነገር በጣም እየተለማመድነው በሄድን ቁጥር በውስጣችን ውስጥ ኢምቤድድ የመሆኑ ወይም በውስጣችን ውስጥ የመቅረት ነገሩ ትልቅ ስለሆነ ያንን ታሳቢነት በማድረግ ያሰብኩት ዲዛይን እና ያ ዲዛይናችን ምንድነው ደጋግሞ ይሄንን ፕሌይ ወይም ድምጽ አጫውት በማለት ደጋግሞ የፍራፍሬ አይነቶችን ደጋግሞ ሲያዳምጧቸው የምስሉንና የድምጹን እና የጽሁፉን ዝምድና ይይዛሉ ማለት ነው። ስለዚህ በአንዴው ከአንዳንድ ለመለየት ይችላሉ። ከአንዳንድ ፍራፍሬዎችን መለየት የሚችሉበትን ሁኔታ ይፈጥራሉ ማለት ነው። ስለዚህ አሁን ለማየት ሲፈልጉ ምንድነው ማድረግ የሚቻለው? ወላጆችም ለልጆቻችሁ ማሳየት የሚችሉበት ሁኔታ ነው። ልጁ ብቻ አይደለም መጠቀም ያለበት፣ ወላጅ ለልጁ ይሄንን በመንካት ወይም ድምጽ አጫውት የሚለውን በመንካት እንዲጠቀሙበት ማድረግ ይችላል ማለት ነው። ድምጽ አጫውት የምትለዋን ክሊክ ባናና ድምጾቹ በተከታታይ ይሰማሉ ማለት ነው። ሙዝ የምን የባናና ፍራፍሬ አይነቶች መጀመሪያ የጀመረው በባናና ነው፣ ሙዝ እያለ ይቀጥላል ማለት ነው። ሁለቱንም አማርኛውንም እንግሊዘኛውንም ያጠቃልላል። ኦሬንጅ በአማርኛ ብርቱካን፣ ኦሬንጅ በአማርኛ እና እንደዚህ እያለ ይሄዳል ማለት ነው። ድምጽ ማስማት አቁሙ ስትሉ ደግሞ ያቋርጣል ማለት ነው። አቮካዶ አሁን አቮካዶ የመጨረሻው ስለሆነ አቮካዶን አውርቶ ያቆማል ማለት ነው። አቮካዶ በአማርኛ ላዘር ቲንግ ምንድነው? አቮካዶ ደጋግሞ ማዳመጥ ከፈለጉ ራሱ ኢሜጁ ላይ ክሊክ በማድረግ በአማርኛ ተች ከሆነ ደግሞ ተች በማድረግ ተች ስክሪን ላይ ከሆነ ማለት ነው። ኦሬንጅ እንደዚህ በአማርኛ ደጋግሞ ማዳመጥ ይችላል። ኦሬንጅ ሶስቴም በአማርኛ ማድረግ ማለት ብርቱካን ኦሬንጅ አድቫንቴጅ አለው። ይሄ በአማርኛ ምንድነው ልጆች ላይ ሰብኮንሺየስ ላይ ኢምፕላንትድ እንዲሆን ያደርጋል ማለት ነው። ያ ማለት ሁሌም እንዲያዳምጡት፣ ሁሌ ካዳምጡት ደግሞ ያ ምስልና ያ ድምጽ ያ ጽሁፍ ሁሌም ይለዩታል፣ ኢሚዲየትሊ ይለዩታል። ሲያዩት ከዚህ በኋላ አይቸገሩ፣ ፈተና ላይ ቢመጣ አይቸገሩም ማለት ነው። በቀላሉ መመለስ ይችላሉ። ይሄ ነው አድቫንቴጁ። እና ብዙውን ጊዜ እናንተ ይህንን ዌብሳይት ለልጆቻችሁ በምትጠቀሙበት ጊዜ ብዙ ነገሮችን እንዲያውቁ ይረዳችኋል ማለት ነው። በተለይ የተለያዩ የአይተም ታይፖችን ለይተው ከድምጽ ጋር ከጽሁፍ ጋር ከምስል ጋር እንዲያያዙ ያደርጋል። ይሄ ደግሞ አድቫንቴጅ ሁሌ ደጋግሞ ፕሌይ ሳውንድ ብቻ ገብቶ ዌብሳይቱ ላይ ፕሌይ ሳውንድ ወይም ድምጽ አጫውት የሚለውን መክፈት ነው። ከዛ ደጋግሞ ሲያዳምጡት ልጆች በአንዴው ከፍራፍሬዎች እና የተለያዩ ኦፕሽኖች አሉ። ዛሬ የፍራፍሬ አይነቶችን ስለሆነ ነው ዛሬ እያሳያችሁ ያለው። በዚህ ዌብሳይት በመጠቀማቸው ይህንን አድቫንቴጅ ያገኛሉ ማለት ነው። ለበለጠ መረጃ ስለዚህ ዌብሳይት ከፈለጋችሁ 0912 1089 31 እና 0985 2024 23 ላይ ደውላችሁ መጠየቅ ትችላላችሁ። አመሰግናለሁ። የዛሬን የቱቶሪያል ፕሮግራሚን ጨርሻለሁ።